ልጆቻችሁ ረጅም ጊዜያቸውን ስክሪን ላይ ያሳልፋሉ? ልጆች ለምን ያህል ጊዜ ስክሪን ላይ ማሳለፍ አለባቸው? ወይም ምን ያህል ሰዓት ስክሪን ማየት አለባቸው? ስ ማኔጅ አድርገን በአግባቡ እንዲጠቀሙ እናደርጋቸው የሚለውን ሀሳብ ነው ዛሬ ይዤላችሁ የመጣሁት። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ሀሳብ ልጆች ረጅም ጊዜያቸውን ስክሪን ላይ እንዳያሳልፉ እንዴት ማኔጅ እናደርገው የሚለውን ሀሳብ ነው ይዤላችሁ የመጣሁት። ከዚህ በፊት ቪዲዮ ሰርቼ ነበረ፣ ካያችሁት ረጅም ጊዜያቸውን ስክሪን ላይ ሲያሳልፉ የሚመጣባቸውን ተጽዕኖ እና ሶሻል ሚዲያ ልጆች ላይ የሚያመጣውን ችግር ብዬ ሰርቼ ነበረ። አሁን ደግሞ እስኪ በእድሜ ከፋፍዬ እስከ 6 ዓመት ያሉ ልጆችን እንዴት ማኔጅ እናደርጋቸው፣ የስክሪን ታይማቸውን እንዴት ይቀንሱ፣ የኛ የወላጅነት ጥበብን በመጠቀም የሚለው ሀሳብ ነው ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እንግዲህ በተጠናው ጥናት መሰረት ከ2 ዓመት በታች ያሉ ልጆች ስክሪን ባያዩ ይመከራል። ቶታሊ ስክሪን ከ2 ዓመት በታች ያሉ ልጆች አይመከርም። ከ2 እስከ 5 ዓመት ያሉ ልጆች ደግሞ ማክሲመም 1 ሰዓት ቢያዩ የተመረጠ ካርቶን፣ ይሄ ትምህርት አዘል የሆነ አዝናኝ የሆነ በወላጆች የተመረጠ ለ1 ሰዓት ማክሲመም ቢያዩ ይመከራል። ከ6 ዓመት በላይ ያሉ ልጆች ደግሞ ከትምህርታቸው ጋር ማኔጅ በማድረግ ከጥናታቸው ጋር ከጨዋታ ጊዜዎቻቸው ጋር ከሌሎች አክቲቪቲዎቻቸው ጋር ማኔጅ በማድረግ እነዚህም እስከ 2 ሰዓት ድረስ ቢያዩ እና በወላጆች የተደገፈ ጋይድ የተደረገ ሊሚት የተደረገ ቢሆን የተሻለ ነው። ታብሌትም ከሆነ ከሰሩ በኋላ ማየት ያለባቸውን ነገር ካዩ በኋላ ኦፍ ማድረግ እንዲችሉ ህግን እንዲማሩ እያደረግናቸው ቢያዩ በጣም ይጠቀማሉ። ሁሉም ነገር የምንለቅላቸው ከሆነና እንደፈለጉ የሚያዩ ከሆነ ልጆች ከሚያገኙት ጥቅም ይልቅ የሚደርስባቸው ጉዳት ወይም አሉታዊ ተጽዕኖ ይበልጣል ማለት ነው። እንግዲህ ከዚህ በተጨማሪ ልጆች ስክሪን ታይማቸውን እንዲቀንሱ ምን እናድርግ? አንደኛው ምን ማድረግ አለብን? ከቤት ውስጥ ከሚደረጉ ጨዋታዎች ወይም ደግሞ ሶሻል ሚዲያዎች ላይ ስክሪን ላይ ከሚያገኟቸው ጨዋታዎች ይልቅ ሞር አውትዶር ፕሌይ እንዲጫወቱ፣ ከጓደኞቻቸው ጋር ጊዜ እንዲያሳልፉ፣ ሶሻል ላይፍ እንዲያድግ ምናምን መፍቀድ እድል ማመቻቸት ያስፈልጋል። አሁን ላይ ካያችሁ ብዙ ልጆች በቃ ከስልካቸው ጋር ነው ኮንታክታቸው። ኢቭን ጓደኛ እንኳን ብዙ እንዴት ማፍራት እንዳለባቸው ከጓደኛ ጋር እንዴት ሪሌሽን ይዘው መቆየት እንዳለባቸው አይችሉም። ድሮ ላይ እንግዲህ ልጅ ከልጅ ነው አብሮ የሚውለው። አሁን ግን ከስልክ ጋር ነው። እሱን ነገር በመቀነስ የስክሪን ታይማቸውን በመቀነስ ከልጆች ጋር ጊዜ እንዲያሳልፉ መፍቀድ ማበረታታት ያስፈልጋል። ክሬቲቪቲዎች ላይ ትኩረት እንዲያደርጉ፣ ስዕል ሊሆን ይችላል፣ ዳንስ ሊሆን ይችላል፣ ሚውዚክ፣ በቃ ያላቸውን ነገር ላይ ትኩረት እንዲያደርጉና ከስክሪን ይልቅ ወደዛ ዝንባሌያቸው እንዲሆን ማበረታታት ያስፈልጋል። ከዚህም በተጨማሪ ወላጆች ራሳችን ሮል ሞዴል መሆን፣ እኛም ረጅም ጊዜያችን ስክሪን ላይ ስልክ ላይ የምናሳልፍ ከሆነ ልጆቻችንም ያንን ያለማድረግ አይችሉም። ልጆች የእኛ ኮፒዎች ናቸውና እኛ በተቻለ መጠን ልጆቻችን ፊት ረጅም ሰዓት ስልክ ላለማየት መሞከር፣ እንዲሁም ደግሞ ከስክሪን ነፃ የሆነ ኢንቫይሮንመንት ወይም አካባቢ መፍጠር። ለምሳሌ ምግብ ስንመገብ ስልክ ይዞ መቀመጥ አይቻልም። ልጅም ሆነ ትልቅ ሰው ከመተኛታቸው በፊት መኝታ ቤት ስልክ አለመፍቀድ። በቃ እንደዚህ አይነት ኢንቫይሮንመንቶችን ከስክሪን ፍሪ የፋሚሊ ጊዜ ላይ ስልክ መያዝ እንደሌለባቸው ህግ ማውጣት፣ በእነዚህና በሌሎች ነገሮች በመተካት ልጆች ስክሪን ላይ የሚያሳልፉትን ጊዜ መቀነስና ጠቃሚ በሆነ መልኩ እንዲጠቀሙት ማድረግ ያስፈልጋል። እንግዲህ ቶታሊ ስክሪንም ባን ማድረግ ወይም መከልከል አንችልም። ፓርት ኦፍ ላይፋችን ነው የሁላችንም አሁን ላይ እና ሁሉ ነገር ሰች በማድረግ ነው። ብዙ ነገሮችን ጥቅሞችም አሉት ጉዳቱ እንዳለ ሁሉ። ዋናው ነገር ቁልፉ ግን ማኔጅ ማድረግ፣ በአግባቡ እንዲጠቀሙ ማድረግ፣ ሰዓት ሊሚት ማድረግ እና የሚጠቀሙትን ነገር መምረጥ መቻላችን ነው እንጂ በዚህ ጊዜ ቶታሊ ስክሪንን ከልክሉ፣ የሚጠቀሙ ኤሌክትሮኒክስ ነገሮችን ከልክሉ ማለቴ እንዳልሆነ እንድትገነዘቡልኝ ይፈልጋለሁ። ሀሳቡን ከወደዳችሁት ላይክ አድርጉ፣ እንዲሁም ለሌሎች ይደርሳል ብላችሁ ካሰባችሁ ሼር አድርጉ። በቀጣይ እንድንገናኝና የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደውሏ ምልክት ተጫኑ። ስላዳመጣችሁኝ አመሰግናለሁ። ቻው።